ይሄ አሁን ያለንበት ተገልጋይ መቀበያ ወይንም ደግሞ ተገልጋይ ማረፊያ ነው። ተገልጋይ የሚያርፍበት ቦታ ነው። ተገልጋዩ ያለው መረጃ ካለ ቀድሞ ተገልጋይ ቀበላ ስምሪት ናት። እቺኛዋ ደግሞ እዚህ ክፍል ነው ተገልጋይ እንደመጣ የመጀመሪያ አግኝቶ ስምሪት የሚወስደው ማለት ነው። ልክ ስምሪቱን ደግሞ የሚወስደው የት ነው የሚያየው? እዚህ ነው። እዚህ ቲቪ ላይ ወረፋው ዲስፕሌይ ይሆንለታል። የትኛው ባለሙያ ጋር መሄድ እንዳለበት የገቢ ጉዳይ ከሆነ ግብር ከሆነም እዚህ ላይ ዲስፕሌይ ያደርግለታል። ቡድን መሪ ጋር መሄድ ካለበት ቡድን መሪ ጋር ይሄዳል። የመሬት ከሆነ አገልግሎቱ መሬት ጋር ይሄዳል። ቀጥታ ስራ አስኪያጅ ማግኘት ደግሞ የሚፈልግ አገልግሎት ከሆነ ደግሞ ስራ አስኪያጅ የሚለውን እዚህ ዲስፕሌይ ላይ አይቶ በወረፋው መሰረት ይስተናገዳል ማለት ነው። ያው ለምሳሌ ዲጂታል ነው። የቴሌ ክላውድ ሰርቨር ገዝተናል። ባክአፕ መያዣ ሙሉ ለሙሉ ኦንላይን ከቴሌ ጋር ነው የሚሰራው። ሙሉ ፋይል ከዚህ ፊት ተገልጋይ ብዙ የሚንገላታበት ተቋም የሚታወቀው ፋይል ለማውጣት ማኑዋል ስለነበረ ዶሲ ከባድ ነው ለማግኘት ሳምንትም ወርም ሊፈጅ ነበር። አሁን በአንድ ሰከንድ ውስጥ ነው ፋይል የሚያወጣው። የራሱ ተገልጋይ ቁጥር ይኖረዋል። ሁሉም ይዞታዎች ደግሞ ኮድ አላቸው። በኮዳቸው መሰረት አንድ ደቂቃ ባልፈጀ ጊዜ ፋይሉን ያወጣል፣ ይስተናገዳል ማለት ነው። ስለዚህ አራቱም መዘጋጃ ተቋም በኦንላይን የተሳሰረ ነው። ልክ ከተገልጋይ ቀበላ ባለ ጉዳዩ ስምሪት ይሰጠዋል። ቡድን መሪ ከሆነ ቡድን መሪ ቀጥታ ባለሙያን የሚያገኝ ጉዳይ ከሆነ ደግሞ ልክ እሷ አሁን ባለሙያ አንድ ናት። የመሬት ልማት አስተዳደር ባለሙያ አንድ ወይንም ደግሞ በሷ በስሟ የተከፈተ አካውንት አላት። የራሷ ስራ የምትሰራበት ነው። ባለ ጉዳይ እሷ ጋር የሚመራ ከሆነ ቀጥታ ባለ ጉዳይ ፊት ለፊት ይቀመጣል። እዚሁ ጉዳዩን ትጨርሳለች። ለሚመለከተው ኃላፊ ጉዳዩን እንዲረጋገጥ ወይ እንዲጸድቅ ትልካለች ማለት ነው። አሁን እሱ ቡድን መሪ ነው። ልክ ተገልጋይ ቀበላ ባለ ጉዳይ ሲመጣ ቡድን መሪ ጋር ነው የምትመራው ማለት በሲስተም ነው የምትመራው። ከዛ በኋላ ያለው መረጃ ይዞ ከሆነ ማመልከቻም ይዞ መጥቶ ከሆነ እሷ ናት ቀደም እዛው ያልቃል። የወረቀት ንክኪ የለም እዚህ ባለሙያ ጋር ማለት ነው። እዛ ያልቅና ወረቀቱን በሲስተም ትልክለታለች። ያለውን ማስረጃ ባለ ጉዳዩን ሲስተሙ ላይ ከፍተው ያለ እሱ ሲስተሙ ቀደም እንዳልኩት ኦንላይን ነው። ሁሉም የተሳሰረ ነው። ኢቭን ከቢሮም ውጭ አራቱም ቢሮ የተሳሰረ ነው። እዚህ ያለው ባለሙያ በኦንላይን ነው መልእክት የሚላላከው እንዲጸድቅም እንዲረጋገጥ የሚያደርገው። ከዛ ስለ ጉዳዩ ያለውን ነገር ያስረዳና እሱ ከሰውየው የተቀበለውን በጉዳዩ መሰረት ለነዚህ ባለሙያዎች ክፍፍል ይሰጣል ስራ ማለት ነው። አሁን ለምሳሌ እሱ አሁን አንዱን ስራ ካከፋፈለው በኋላ እዚህ ይመጣለታል ማለት ነው። አሁን እሱ ባለ ጉዳይ መረጃ ላይ ገብቶ እሱ ስራ የከፋፈለውን ባለ ጉዳይ ቡድን መሪ እሱ ጋር የመራው እነዚህ አሁን ዛሬ ላይ የተመሩ ናቸው። ቀኑንም ጭምር ያሳያል። ሰዓቱን አሁን ከ7 ሰዓት በፊት ነው የተመራው። ኢቭን ደግሞ ስታንዳርድም አላቸው። በየትኛው ሰዓት ላይ ማለቅ አለበት የሚለው አንድ ጉዳይ በየትኛው ሰዓት ላይ በየትኛው ቀን ማለቅ አለበት የሚለው አለ። ከዛ ቀን በኋላ የሚያስተናግድ ባለ ጉዳይ ሲስተሙ በራሱ ኦፍ ያደርግበታል ማለት ነው። ምክንያቱም በተቀመጠው ስታንዳርድ ማዘጋጀት አለበት። ባለ ጉዳይም ቁጭ ብሎ እንዲሰራ የሚያደርግ ሲስተም ነው ማለት ነው። ስለዚህ ጉዳዮቹ ካለቁ በኋላ እንዲረጋገጥ ባለሙያው መልሶ ለቡድን መሪ ይሰጣል። ቡድን መሪው ስራው ካለቀ በኋላ ለምሳሌ ካርታ ከሆነ ካርታው ወደ ፕሪንት ተደርጎ የሚሰጥበት መዝገብ ቤት ወይንም ደግሞ ሪከርድና ማህደር ክፍል ገብቶ ይሄ ሪከርድና ማህደር ክፍል ነው ዞቢቻሜ። በዛ መሰረት አሁን ይሄ ለምሳሌ የባንክ እግድ ነው። ሲስተሙ ላይ ነው ማተሙም ያለው ፊርማው የባለሙያ የሚወጣው ከሲስተሙ ነው። ማኑዋሊ የሚሰራ ወይንም ደግሞ የሚፈረም ነገር የለም ከዚህ በኋላ መዘጋጃ ቤት ላይ ማለት ነው። በዚህ መሰረት ነው ኢቭን የሐሰተኛ ደረሰኝ ወይንም ደግሞ ሐሰተኛ ሰነድ ደግሞ እንዳይያዝ ባርኮድ አለ። አሁን ባርኮድ ማንኛውም ሰው ስልኩ ላይ ትክክለኛ ከመዘጋጃ የወጣ ወረቀት ነው ወይ ካርታ ነው የሚለውን ነገር እዚች ባርኮድ የተሰጠው ካርታ ላይ ባርኮዷን ስካን አድርጎ ማየት ይችላል። ልክ ሙሉ ዝርዝሩን ነገር ያመጣለታል ማለት ነው። ይሄ መዝገብ ቤት ላይ ሙሉ ለሙሉ ወረቀት ያለው እዚህና ተገልጋይ ቀበላይ ላይ ብቻ ነው። ከዛ ውጭ ባለሙያ ጋር ከወረቀት ንክኪ ነፃ የሆነ አገልግሎት መስጠት ጀምረናል ማለት ነው። ቅድም እንዳልኩ አሁን የክፍለ ከተማ ላይ ቀበሌ ላይ የተሰሩት አሁን እኔ ማጽደቅ ከፈለኩ ቀጥታ እዚህ ኮምፒውተር ላይ ኖቲፊኬሽን ይመጣልኝ ማለት ነው። ከሶስቱም ተቋም ላይ ኢቭን ሱሌማን ጋር ያለ ባለ ጉዳይ ካለ በዚህ ሲስተም ወደ እሱ መላክ ይችላል፣ እሱም ወደ እኔ መላክ ይችላል ማለት ነው። በዛው ማረጋገጥም ማጽደቅም ይቻላል እዚህ ሆኜ የትም ሳይኬድ። አሁን ልክ ባለ ጉዳዩን ቀጥታ ስራ አስኪያጅን የሚፈልግ ባለ ጉዳይ ይኖራል። ቀጥታ መሬት ልማት አለ። አሁን እዚህ ላይ 3 ስራ ሂደት ነው ሲስተም ውስጥ የገባው። የመሬት ልማት አስተዳደር ሲስተም ውስጥ ገብቷል። ፕላን ዘርፍ
የአገልግሎት አሰጣጥ ገቢ እና የኮንስትራክሽን ዘርፍ እነዚህ አራቱ ሲስተም ውስጥ የገቡ በሲስተም የተሳሰሩ ናቸው። ቅድም አሁን ባለጉዳይ መጥቶ ሱላይማን ወይንም ደግሞ የቢሮውን ስራ አስኪያጅ የማዘጋጃ ቤት ዋና ስራ አስኪያጅ የሚፈልግ ባለጉዳይ ቀጥታ ስምሪት ይሰጣል። ስምሪት ሰጪው ቅሬታ ወይንም ደግሞ ስምሪት ክፍል የሰጠውን ባለጉዳይ መሬት ከሆነ ወደ መሬት፣ ኮንስትራክሽን ከሆነ ወደ ኮንስትራክሽን ይመራል። ሱላይማን ደግሞ ወደ መሬት መምራት ያለበት ጉዳይ ካለ ደግሞ ወደ መሬት ይመራና በዚሁ የሚያልቅበት ሁኔታ ይፈጠራል ማለት ነው። ባለጉዳዩ ኮንስትራክሽንም ግንባታ ፍቃድ የሚፈልግ ሰው አሁን ቀበሌ ላይ ሆኖ እዚሁ እንዲረጋገጥ መላክ ይችላል። እዛው ያለ ቀበሌ ላይ እዛው ሆኖ ጉዳዩ ግን እዚሁ ያለቀለት ሙሉ ለሙሉ ሲያልቅለት እዛው ፕሪንት ተደርጎ ይሰጣል። ወይንም ደግሞ እዚህ ኮንስትራክሽን ላይ ያለ ወደዚህ መላክ ይችላል። ወደሚፈልገውም ቀበሌ ወይንም ደግሞ ወደ ፕላን ዘርፍም ተልኮ ስራዎችን በዛው ማከናወን ይቻላል ማለት ነው። በኦንላይን የአገልግሎት ማዘመን ስራችን ከጀመርን ያው 3 ወራችን ነው። በ3 ወር ጊዜ ውስጥ ሙሉ የመዘጋጃ ቤቱ ፋይሎች የድርጅትም የሶስቱ ቀበሌ ፋይሎችን የሁለቱ ቀበሌ እና ሶስቱ ቀበሌ ፋይሎች ሙሉ ለሙሉ ዲጂታይዝ የማድረግ ስካን የማድረግ ስራ ነው የሰራ ነው። እነዚህ በፊት የነበሩ ማኑዋል ፋይሎች ናቸው፣ እነዚህ የመሬት ማለት ነው። እነሱን ቀጥታ አሁን ሙሉ ለሙሉ ሲስተም ውስጥ ገብቷል ማለት ነው። ሶስቱም ቀበሌ ላይ ቀደም ያየናቸው ቀበሌዎች ልክ እንደነዚህ ያሉ ፋይሎች ናቸው መዝገብ ቤት የነበሩት። አሁን ላይ ሙሉ ለሙሉ ወደ ዲጂታል ሲስተም የገቡበት ሁኔታ አለ። ጠቀሜታው ብዙ ነው። አንደኛ ከፋይል ደህንነት አንጻርም የሲስተም መኖሩ ብዙ ከዚህ ፊት አንድ ፋይል ሲገነጠል ተገንጥሎ ቢወልቅ ሙሉ በሚሊዮኖች የያዘ መረጃ እንደወደቀ ነው የሚቆጠረው የመሬት ፋይል ስለሆነ ማለት ነው። ስለዚህ አሁን ላይ ሙሉ ለሙሉ ስካን ተደርጎ መግባቱ ከመረጃ ደህንነት ጋር ሌላው ጊዜን ማሳጠር ነው። አንድ ተገልጋይ ቀበሌ ላይ የነበረ ተገልጋይ እዚህ መጥቶ ለማጸደቅ ለማረጋገጥ 3 ቦታ የሚመላለሰውን አንድ ቦታ ላይ ሆኖ እዛው የሚያልቅለት ሁኔታ አንድ ማዕከል ላይ የሚያልቅበትን ሁኔታ ጊዜ ማሳጠር ነው። ሌላው ከተገልጋይ እንግልት ባለፈ መዝገብ ቤት ላይ የነበሩ ከዚህ በፊት ማኑዋል የነበረ መዝገብ ፋይል ለማውጣት አንዱ ላይ የሚገባበት የሚተሳሰርበት ሁኔታ ችግሮች ነበሩ። አሁን ላይ 1 ሳምንት ወርም ይፈጃል አንድ ፋይል ለማውጣት ሊያገኝም ስለሚችል ማኑዋልም ስለሆነ ማለት ነው። ዲጂታላይዝ ከሆነ በኋላ ግን በ1 ደቂቃ ባልሞላ ውስጥ ፋይል የሚወጣበት ተገልጋዩ የሚፈልገውን አገልግሎት ለማግኘት የሚችልበት ሁኔታዎች ተመቻችተዋል የሚል ነገር ነው ያለው። እንደ አጠቃላይ ስናየው 4 ዘርፎች ናቸው እንደ መዘጋጃ ቤት ወደ ዲጂታላይዝ ሲስተም የገቡት። አንደኛ ኮንስትራክሽን፣ መሬት ልማት፣ ፕላን ዘርፍና አገልግሎት የቀን አገልግሎት ገቢ ሰብሳቢ ወደ ሲስተም የገባበት ሁኔታ ነው ያለው። ከገቢዎች ጋርም ተያይዞ ጠቀሜታው አንደኛው ገቢያችንን ይጨምራል። ከዚህ በፊት የገቢ እቅዳችን በአመቱ በማኑዋል ትክክለኛ መረጃ ያወጣል። ከእቅድ ጀምሮ ትክክለኛው ከተማው ምን ያክል የማዘጋጃ ቤት ገቢ ያለው የሚለውን ሲስተሙ ቁልጭ አድርጎ ያወጣልናል ማለት ነው። አንድ የከተማ አስተዳደሩን የገቢ ፖቴንሻልም ይጨምራል። ፖቴንሻሉ ምን ያክል እንደሆነ በውል ማወቅ ይቻላል ማለት ነው። ያሉን ፋይል ቁጥሮችንም አይታወቁም ከዚህ ፊት። አሁን ምን ያክል ከተማ አስተዳደሩ ፋይል አለው የመሬት ፋይል አለው የሚለውን በግልጽ በቁጥር ማወቅ ይቻላል። በቀበሌ ያወጣል ሲስተሙ፣ ሪፖርት በፈለግነው ያወጣል ማለት ነው። በቀን ውስጥ ደግሞ ተገልጋይ ምን ያክል ተገልጋይ ተስተናግዷል በመዘጋጃ ቤት የሚለውን በማን በየትኛው ሰዓት ተስተናገደ የሚለው ሙሉ ሪፖርት ማታ ላይ መስጠት ይችላል ማለት ነው። ለኃላፊዎች ባሉበት ሆነው ሪፖርት ማግኘት ይችላሉ። ሁለተኛ ደግሞ የትኛው ባለሙያ ምን ያክል ተገልጋዩን ማስተናገድ ያለበት ከፌደራል የወጣ አዋጅ አለ ወይንም ደግሞ ስታንዳርድ አዋጅ። በዛ ስታንዳርድ አንድ ለምሳሌ ማረጋገጫ የፈለገ ሰውዬ በስንት ቀን ያልቅለታል? በ3 ቀን ማለቅ ያለበትን አንድ ባለ ጉዳይ 4 ቀን ካደረገ ሲስተሙ ይዘጋበታል ማለት ነው። ባለሙያው ላይ ወደ ኃላፊ ነው የሚመለሰው፣ ሪፖርት ያደርጋል። ይሄ ባለ ጉዳይ አልጨረሰልኝም በተሰጠው ሰዓት ብሎ ማለት ነው። ስለዚህ በየጊዜው እየገመገመ እንዲያስኬድም ምቹ ሁኔታዎችን የሚፈጥርበት እድሎች ያሉት ሶፍትዌር በመሆኑ ሁሉም አገልግሎቱን አሁን ጅምር ላይ ነው ያለነው። ከጀመርን 1 ወር አልሆነም። ወደ ሙሉ ለሙሉ ወደ ተግባራ ስንገባ ኦንላይንም አገልግሎት መስጠት እንጀምራለን። ማንንም ሰው ስልኩ ላይ ሆኖ የፋይል ቁጥሩ የራሱ ኮድ ይሰጠዋል። ፋይሉን ግብሩን ምን ያክል ገብሯል አልገበረም የሚለውን አሁን ላይ ስማርትፎኖች ሁሉም እጅ ላይ ስላለ ማየት የሚችልበት ሁኔታዎችን እያመቻቸን ያለንበት ሁኔታ አለ። መጀመሪያ ህብረተሰቡ ሁሉም አገልግሎቱን በዚህ ማዘመናችን ማወቅ ስላለበት ዌብሳይቶችም አሁን ክሬት ተደርጓል። በዚህ ዌብሳይት ገብቶ ማንም ሰው ስለዚህ አገልግሎት ሙሉ ዝርዝር መረጃ አሁን ብዙ ጊዜ አያውቅም። ባለ ጉዳይ መጥቶ መታወቂያ አምጣ፣ ይሄን አምጣ የሚባሉበት ሁኔታዎች ይኖራሉ። ይህንን አገልግሎት ለማግኘት ምን መስፈርቶችን ይዤ መምጣት አለብኝ የሚለውን ዌብሳይቱ ላይ ተለቆ ያለበት ሁኔታ አለ ማለት ነው። ከዛ ቤቱ ላይ ሆኖ ዌብሳይቱ ላይ ገብቶ ይሄን ዛሬ ጉዳይ ከፈለገ መዘጋጃ ይሄን ጉዳይ ይዞ ቅድመ ሁኔታዎችን ይሄ መጥቶ ከዛ መስተናገድ መብቱ የሚጠይቅበት ሁኔታዎችን የሚያመቻች ሶፍትዌር ነው የሚል ጥቅል ሀሳብ ነው ያለኝ። አመሰግናለሁ።